Sumla Peter Christian with Jason Channel. ይሄ ወር በቤተ ክርስቲያናችን የምንጠቀምበት it's a family month ይህ የቤተሰብ ወር ነው። ስለዚህ መጽሐፍ ቅዱስ በምሳሌ በመዝሙር በዘፍጥረት ምዕራፍ 2 ቁጥር 24 ላይ ስለዚህ ሰው አባትና እናቱን ስለዚህ ሰው ከአባትና ከእናቱ ጋር ተለይቶ ከሚስቱ ጋር ይጣመራል ሁለቱም አንድ ስጋ ይሆናሉ ብሎ ይናገራል። ማቴዎስ ወንጌል 19 ቁጥር 6 ላይ ደግሞ ሲናገር ከእንግዲህ አንድ ስጋ እንጂ ሁለት አይደሉም ስለዚህ እግዚአብሔር ያጣመረውን ሰው አይለየው ይላል። ኤፌሶን 2:25 ደግሞ ሲናገር ባሎች ሆይ ክርስቶስ ቤተክርስቲያን እንደወደዳት ራሱንም ስለ እርሱ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ ብሎ ይናገራል። I'm reading from Ephesians chapter 5 verse 25. It says that love your wife as Christ loved the church. ዛሬ ርዕሴ የጋብቻዬ ጠላት የሚል ነው። አሜን። እናንተም የጋብቻዬ ጠላት ብላችሁ ስሙት። የጋብቻዎቻችን ጠላቶች ምንድናቸው ብለን እንማራለን ማለት ነው። Always the demon, the devil is planning to destroy, dismantle what the Lord has intended. የሰይጣን ዋናው ዓላማው እግዚአብሔር የፈጠረውን ነገር ማፍረስ ነው። እግዚአብሔር የፈጠረውን ነገር whatever the Lord has planted, the devil will go after that. ቅዱስ የሆነ ቤተክርስቲያንን ሲፈጥር ሰይጣን ደግሞ ምን ያደርጋል? የእግዚአብሔርን ቤተክርስቲያን ሊዋጋ ይሄዳል። እግዚአብሔር ቅዱስ ቤተሰብ ሲፈጥር ሰይጣን ምን ያደርጋል? ያንን ፋሚሊ ሊዋጋ ይሄዳል። ቅዱስ የሆነውን ሰው ሲፈጥር ሰይጣን ደግሞ ያንን ይዋጋል። ስለዚህ ሰይጣን የቤተሰባችን የጋብቻችን ጠላት ነው። ስለዚህ ጠላት በቃ ልንለው ይገባል። ምክንያቱም እግዚአብሔር የፈጠረውን ነገር ስለሚዋጋ ማለት ነው። ቤተሰብ የእግዚአብሔር ሐሳብ ነው። ቸርች የእግዚአብሔር ሐሳብ ነው። ልክ ነኝ። ጸሎት የእግዚአብሔር ሐሳብ ነው። የቅዱሳን ህብረት የእግዚአብሔር ሐሳብ ነው። ያንን ሐሳብ ደግሞ ሰይጣን እንዲቀጥል ስለማይፈልግ ያንን ይዋጋል። ስለዚህ የመጀመሪያው the enemy of our family, the enemy of marriage, the enemy of our relationship is demon. እግዚአብሔር ይገስጸው ከህይወታችን ላይ ሰይጣን የእግዚአብሔርን ቤተሰብ የእግዚአብሔርን ሐሳብ ሁሉ ጊዜ ይዋጋል። በዚህ በፌብሩዋሪ ወር ምን ሰራው ነገር ምንድነው? ዲመን በቤተሰባችን ላይ ያሰበውን ሐሳብ ማፍረስ ነው። ምክንያቱም ሰይጣን ሁሌ ሌባው ሊሰርቅ ሊያርድ ሊያጠፋ ይላል መጽሐፍ ቅዱስ ጆን ቻፕተር 10 verse 10 ለምንም ነገር አይመጣም። የሚመጣው ለምንድነው? The demons always comes to destroy, dismantle, kill. ስለዚህ ሰይጣን በማንኛውም መንገድ የቤተሰብን ነገር የሚዋጋ ከሆነ በሁለተኛ ደረጃ ደግሞ የሚዋጋው ሰይጣንን ካሸነፍን በኋላ ሰይጣንን ዲስትሮይ ካደረግን በኋላ after we destroy and dismantle the idea of the demon, it will come to fight us through our character. ሁለተኛው ደግሞ በባህሪያችን ጋብቻችንን ትዳራችንን ይዋጋል። ስለዚህ ሰይጣን በራሱ መንገድ መዋጋት ባይችል እንኳን ባህሪያችንን በመጠቀም ትዳርን ምን ያደርጋል? ሊያፈርስ ይመጣል ማለት ነው። ስለዚህ after we finish the demons in our life and destroy their ideas and arrows of attacks, then we cannot conclude that our marriage is free. Our character would be our enemy. Sometimes if we are not work on our behavior, our character, ሰይጣን ማንን ይጠቀማል? የኛን ባህሪ ተጠቅሞ ትዳራችንን ሊያፈርስ ይጠቀማል ማለት ነው።
እግዚአብሔር የፈጠረውን ነገር ሰይጣን ሊያፈርስ ካልቻለ ሁለተኛው ውጊያችን የሚሆነው ባህሪያችን ነው ማለት ነው። የሰው ባህሪ ደግሞ ሰይጣንን በኢየሱስ ስም ብለህ ታባርረዋለህ። you can rebuke the demons by the name of Jesus, but you can't rebuke your character. You have to work on that. You have to change that character. በህይወታችን የመጣውን በጥፎ ባህሪያችንን ልናሸንፍ ይገባናል ማለት ነው። ስለዚህ የመጀመሪያው ጠላት የኔ ለትዳሬ ሰይጣን ነው። ሁለተኛ ባህሪ ነው ወይንም የባለቤቴ ባህሪ ነው ወይንም የእያንዳንዱ ሚስት የእያንዳንዱ ባል ባህሪ ነው ማለት ነው። ባህሪያችን ላይ መስራት ካልቻልን ትዳራችን እየተበላሸ ይሄዳል። እንዳውም ጋብቻ መመስረት ያለበት በተለያየ መመዘኛ ላይ ሳይሆን ጋብቻ መመስረት ያለበት በባህሪያችን ላይ ነው። ሰው አንድን ሴት ለጋብቻ ሲመርጣት የሚመርጣት በውበቱ፣ በመልኩ፣ በገንዘቡ፣ በስልጣኑ ሊሆን ይችላል። We have always have reason to choose our mates because of their beauty, maybe because of their educational background, maybe because of something else. But we have to get our mates by their character. እነዚህ ባህሪዎች ላይ ካልሰራን በስተቀረ ጋብቻ መልክ ላይ ቁመና ላይ ገንዘብ ላይ ከሆነ ገንዘብ አንድ ቀን ሊሄድ ይችላል። ልክ ነኝ? ሰውነትስ ሊጠፋ ይችላል። ብዙ ነገር በሚጠፋ ላይ ነው ትዳር የምንመሰርተው። ሊቀየር በሚችል ነገር ላይ ነው የምንመሰርተው። የማይለወጥና ግን ጥሩ ሊሆንና ዘላለም ሊቆይ የሚችል ባህሪ ነው። ስለዚህ ማየት የሚገባው አንድ ሰው ከማግባቱ በፊት ባህሪውን ነው። ዋና ነገር እሱ ስለሆነ ማለት ነው። ስለዚህ የቤተሰባችን ጠላት ከሰይጣን ያላነሰ ምን ሊሆን ይችላል? የሰው ባህሪ ነው። ሰው ግን የሚጋባው በምንድን ነው? አቤት መልኳ፣ አቤት መልኩ አይደል የሚለው? አቤት ቁንጅናዋ፣ አቤት ዳሌዋ በሚል ነው የሚጋባው። ለዚህ ነገር የእግዚአብሔር ቃል ሲናገር እንደዚህ ይላል። ዛሬ የሆነ ፈውስ ይሆናል። ሰይጣን ቤታችንን ጥሎ ይሄዳል። ክብር ለእግዚአብሔር ይሁን። ጴጥሮስ ላይ ሲናገር አንደኛ ጴጥሮስ ምዕራፍ 1 ላይ ምዕራፍ 3 ከ1 እስከ 7 ላይ ሲናገር እንደዚህ ይላል። First Peter chapter 3 from verse 1 to 7 የእግዚአብሔር ቃል በጥሩ ሁኔታ ያስቀምጠዋል። ወዳጆች ሆይንን አሁን የምጽፍላችሁ ሁለተኛ መልእክቴ ነው። ሁሉንም መልአክ የጻፍኩላችሁ ቅን ልቦናችሁ ስላለ ነው። ከዚህ በፊት የነበሩት ይቅርታ አንደኛ ጴጥሮስ ሁለተኛ ነው ያነበብኩት። አንደኛ ጴጥሮስ ምዕራፍ 3 ይቅርታ አንደኛ ጴጥሮስ ምዕራፍ 3 ሚስቶች ሆይ እናንተ እንደዚሁ ለባሎቻችሁ ተገዙ። አንዳንዶች ለቃሉ የማይታገዙ ቢሆኑም ያ ቃል በሚስቶች አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹሕ ፍጹም አክብሮት የተሞላው ኑሯችሁን ሲመለከቱ ነው። ውበታችሁ በውጪ ነገሮች በመሞሸር ይሁን ሹሩባ በመሰራት በወርቅ በማጌጥና በልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። ተስፋቸውን በእግዚአብሔር ላይ የጣሉ የቀድሞ ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበርና፣ ሳራም አብርሃም ጌታዬ እያለች ትገዛለን ነበር። እናንተም ምንም ሳታፍሩ መልካም ብታደርጉ የእርሷ ልጆች ትሆናላችሁ ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7። ስለዚህ marriage will sustain it because of our character። እግዚአብሔር የሚፈልገው ምናችንን ነው?
ባህሪያችን ነው። ስለዚህ የመጀመሪያው የሜሬጅ ጠላት ሰይጣን ነው። ሁለተኛ ባህሪ ነው። የወንዱም የሴቱም ባህሪ መጥፎ ከሆነ ትዳር ሊጸና አይችልም። ለዚህ ነው እግዚአብሔር ቃል ሚስቶች ሆይ እናንተ እንደዚሁ ለባሎቻችሁ ተገዙ፣ አንዳንድ ለቃሉ የማይገዙ ቢሆኑ ያለ ቃል በሚስቶቻቸው አኗኗር ተማርከው ይላል። በምንድን ነው የሚማረኩት? በውበታቸው ሳይሆን አኗኗር የሚባል ደስ አይልም? ለካ አኗኗር ይማርካል። ይሄ መጽሐፍ ቅዱስ ሲናገር ጋብቻ የሕፃናት ወንዶች ልጆች ናቸው አይደለም? እንደው ሰው አባቱንና እናቱን ይተዋል ነው የሚለው። ሰው ማለት ያደገ ሰው ማለት ነው። man shall leave his father and mother ነው የሚለው, not boys. አሜን። ለሕፃናት የተሰጠ አይደለም። ስለዚህ ሰው ደግሞ ሲሆን ካራክተሩን የሰራ ማለት ነው። ስለዚህ ሴቷም ወንዷም መታየት ያለበት ምናቸው ነው? ባህሪ ላይ መሰራት አለበት። ስለዚህ አንገቷ መለሎ ምናምን የተባለ በኋላ እድሜ እየገፋ ሲመጣ እኮ ጭምድድ ይላል። ያየናቸው ውጭ ነገሮች ሁሉ ይጠፋሉ። የማይጠፋው እሱ ስለሆነ ጴጥሮስ ላይ አኗኗር የሚባል ነገር አለ። ይህም የሚሆነው ንጹህ ፍጹም አክብሮት የተሞላው ኑሯችሁን አይተው። አሜን። ምናችሁን አይተው? ኑሮ ትዳርን መፍጠር መጀመርም ያለብን መቀጠልም ያለብን በምንድን ነው? በጥሩ ባህሪ ነው። እንደው ይሄ ነገር ቀድመን ተሰብከን ቢሆን ጥሩ ነው። ያላገባችሁ በተለይ በጣም ጠቃሚ ነገር ነው የምነግራችሁ። ስለዚህ what we should concern about for the marriage has to be the character of the husband or the would-be husband and the would-be wife. ዋናው ነገር ውበት ሳይሆን ባህሪ መሆን አለበት። መምረጫችንም መኖሪያችንም አሜን ነው። መዝለቂያችንም ምንድነው? ባህሪ ነው። መስሪያ ቤት ለምሳሌ ስትቀጥሩ ቅጥር አቤት ቆንጆ ነው ሰውየው ምናምን ትላላችሁ እንዴ? አቤት ስታምር አትሉም? አንዳንድ ስራ ውበት የሚፈልግ ቁመት የሚፈልግ ሊኖር ይችላል። ግን ዋና የምትፈልገው ምንድነው? ችሎታቸውን አቅማቸውን እና ደግሞ ባህሪያቸውን እዛ መስሪያ ቤት የሚያመጡትን ነው የምታዩት። ስለዚህ መፋቻም ራሱ ምንድነው? ብዙ ጊዜ የሚፋታው ሰው ከምን የተነሳ ነው? ከባህሪ የተነሳ ነው። ባህሪዋ እንዲህ ነው፣ ባህሪው እንዲህ ነው ነው የሚባለው። ስለዚህ የትዳራችን ጠላት ከሰይጣን ቀጥሎ ምናችን ነው? ባህሪያችን ነው። ስለዚህ ማግቢያም ባህሪ መሆን አለበት። አሜን ነው። የሚያቆየውም ባህሪ ነው። ደግሞ የሚያፋታው የሚያጣላውም ራሱ ምንድነው? it is character። ለዚህ ነው እጮኝነት የሚባል ጓደኝነት፣ እጮኝነት ትዳር መሆን ያለበት ብለን የምናስተምረው። ቀጥታ ዘሎ በ5 ቀን በ10 ቀን በ20 ቀን ወደ ትዳር ከሚገባ በጓደኝነት ያያችሁትን አሜን ነው ባህሪውን ያያችሁትን ከዛው በእጮኝነት ደግሞ የሞከራችሁትን ያሰባችሁትን ክብር ለእግዚአብሔር ይሁን። ይቅር አድራጊነት፣ አፍቃሪነት እነዚህን የመሳሰሉት ካራክተር ከሌለ የፈተፈተሸ ካራክተር ማለት ነው። አሜን። የፌክ የተደረገ ካራክተር አይደለም። ይሄንን ጨከን ብዬ ልናገር። እንዲያውም አሁን ያለንበት ወርልድ it is very artificial world። ሁሉ ነገር በአርቲፊሻል የተሞላ ነው። ልክ ነኝ? በአርቲፊሻል የተሞላ ነው። ንጹህ የሆነ ሰውየው ነው ወይ ማለት ሴትዮዋ ነች ወይ ማለት እስከማትችሉ ድረስ ሰው አርቲፊሻል ሆኗል። ልክ ነኝ? ናቹራል ነገር አለ እንዴ? አሁን ናቹራል ጥፍር፣ ናቹራል ጸጉር፣ ናቹራል ቅንድብ፣ ናቹራል ዳሌ። ልቀጥል። ለወንድም ለሴት እኮ ነው። ናቹራሉ ምን እየሆነ ነው? እየጠፋ ሰው ማታ ሲተኛ የሚነቅለው ቅንድብ፣ ማታ የሆነ ነገር እንትን ሲለው የሚያወጣው ነገር፣ ሊተኛ ሲል የሚነቅለው ጥርስ፣ ብዙ ነገሮች ናቹራል ከመሆን ወጥተው ውጫዊ ነገሮች ናቸው። ስለዚህ መኖር ያለበት ነገር ትልቅ ነገር በውስጣችን የተሰራ ነገር መሆን አለበት። ስለዚህ ሰውን ስንመርጥ when you select or choose our mate በዝናቸው በቁንጅናቸው even አንዳንድ ጊዜ we don't have to choose our mate because of their gift even እግር ኳስ ጎበዝ ስለሆነ ሙዚቃ ጎበዝ ስለሆነ
አረ ኢቭን ስብከት አሪፍ ስለሆነች መዝሙር አሪፍ ስለሆነ ብለን እንኳን ጊፍቱ መድረክ ላይ እንጂ የሚያገለግለው sometimes ቤት ውስጥ ላያገለግል ይችላል። ቤት ውስጥ ላያገለግል ይችላል። ስለዚህ ዋናው ነገር መታየት ያለበት ብሔራችን እንኳን አይደለም። We don't have to even consider from which culture she came or he came or religion or any ምናያቸው ነገሮች እንኳን መሆን የለባቸውም። እውነተኛ የክርስቶስ ኢየሱስ አማኝ ከሆኑ ከየትኛው አጥቢያ እንኳን መጣሽ ብለን ማሰብ የለብንም። ስለዚህ ልጅቷ ቤታችን የሚኖረው በምኑ ነው? በባህሪው ነው። ስለዚህ ካደግን እግዚአብሔር ለባህሪ አይናችን ይክፈት። ክብር ለእግዚአብሔር ይሁን። ውበት አታላይ ነው። ልክ ነው የሚለኝ ሰው አለ። ውበት it is so deceptive። ብዙ ሰዎች ውበት ብቻ አይተው ቁንጅና ብቻ አይተው ብዙ ተጎድተዋል። የሚገርማችሁ እንደ እባብ በሉታ ቆንጆ አለ እንዴ? ቆዳው እንዴት እንደሚያምር እኮ እውነቴን ነው የምልህ። የእባብ ቆዳ ጫማ ተሰርቶበት ብታይ ባይነግሩ ከየትኛውም የበሬ የበግ ቆዳ አትመርጥ። ግን እባብ ቢያምርም ውስጡ ግን ምን አለ? መርዝ አለ። አመረ ተብሎ ነገር አይወሰድም። ብዙ ነገሮች ሊያምሩ ይችላሉ። ስለዚህ ውበት አታላይ ነው። ስለዚህ ከውጭ ይልቅ ውስጥ ብናይ ጥሩ ነው። ትዳር የውበት ወይንም የቁንጅና ውድድር አይደለም። ቢዩቲ ፓጋን ይባላል አይደል? ቢዩቲ ኮንቴስት የሚደረግበት አይደለም ትዳር። እሱ በአመት አንድ የሚደረግ በየአፍሪካ በየዓለማቱ የሚደረግ ውድድር ነው። እያንዳንዱ ውጫዊ ነገር ፌድ ማድረግ ባህሪው ነው። ሁሉ ነገር ምን ይላል? ያረጃል። ልክ ነኝ? ከበለጋችሁ ራሳችሁ መስታወት ላይ ተመልከቱት። ኤቭሪቲንግ እያረጀ ይሄዳል። ማረጀው ግን ባህሪ ነው። ልጅቷ በልጅነቷ በጣም ትሁት አፍቃሪ ቤተሰብ ወዳጅ ከሆነች እያደገችም ስትሄድ እሱ ነው የሚቀጥለው። ልጁም እንደዛው ማለት ነው። ስለዚህ መኖሪያ ቤታችን ላይ የቢዩቲ መወዳደሪያ አይደለም። ስለዚህ ዛሬ እንማማር። እውነተኛ ቁንጅና ካራክተር ነው። ክብር ለእግዚአብሔር። እውነተኛ ቁንጅና ምንድነው? ባህሪ። እኔ አይደለም ያልኩት፣ የእግዚአብሔር ቃል ነው ያለው። የእግዚአብሔር ቃል ነው ያለው። በተለይ አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 3 ጀምሮ ውበታችሁ በውጪ ነገሮች በመሽሞንሞን ይሁን ሹሩባ በመሰራት በወርቅ በማጌጥ በልብስ አይሁን፣ ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገር ጭምት መንፈስ ያለው ምንጊዜም የማይጠፋ መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። የውስጥ ምን ሰውነት ውበት ይሁን። ስለዚህ እውነተኛ ውበት የት ነው ያለው? ውስጥ ማንነታችን ነው። ተስፋቸውን በእግዚአብሔር ላይ ጣሉ የቀድሞ ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት ነበር ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ቁንጅና የውስጥ ነው። መመረጥ ያለበትም መኖርም ኢቭን አሁን ራሱ ትዳር ላይ ያለን ሰዎች ማስተካከል ያለብን ነገር ካለ ምንድነው? ለውጫችን አቴንሽን ሰጥተን እንዲያው ሜካፕ ተቀብተን ለሰው መስታወታችን ላይ ከምናጠፋው ነገር በላይ ምናችን ብናስተካከል የበለጠ ያምራል ባህሪያችን። ምክንያቱም ይሄ ውጫችንን ስንሰራ ውጫችን ሜካፕ ስንቀባ ምን ስናደርግ መጥፎ አይደለም በራሱ ግን ስናደርግ ለማን ነው? እሱ ለውጭ ሰው ነው። ሴት ልጅም ይሁን ወንድ ልጅ ጸጉሩን የሚያበጥረው ምን የሚያደርገው የት ሲሄድ ነው? ውጭ ሲወጣ ነው። እቤት ሲሆን እንደውም ሜካፑንም አይጠቀምም ምኑንም አይጠቀም። እውነተኛ ቤት የምንኖረው በምናችን ነው? በባህሪያችን ነው። ምን ለብሰው ምናጌጠው ሁሉ ለውጭ ሰው። ስለዚህ እውነተኛ ሚስት ማነች ብላችሁ ብትሉት መድረክ ላይ የምትቆመዋ ወይንም ደግሞ ከሰው ጋር ስንገናኝ ሰላም የምትለዋ ወይንም ደግሞ በሰው ፊት ሾው አፕ የምታደርገዋ ምንድን ነበር ይሄ
ረጅም ታኮ ጫማ ላይ የምትቆመዋ ሳይሆን እውነተኛ ማንነት የት ነው ያለው? ቤት ውስጥ ነው ያለው። ያ ወንድ ሽቶ አርከፍክፎ ጺሙን አስተካክሎ በቃ ያምርልኛል ብሎ የሚለውን ነገር ለብሶ የሚወጣው ማንነት ሳይሆን እውነተኛ ማንነቱ የት ነው ያለው? ቤቱ ነው። ቁምጣ ለብሶ ፒጃማ ለብሶ ክብር ለእግዚአብሔር ይሁን ሜቢ ራቁቱን የሚሆንም እሱ ላይ ነው። ግን ሰው ሁሉ ጊዜ የሚፈጀው ለምኑ ነው? ለመድረኩ ነው፣ ለውጪው ነው፣ ሰው ለሚያየው ነገር ነው። ስለዚህ ማነች ውብ ሚስት ካላችሁኝ በቤቷ ውብ ነች ወይ? በባህሪዋ ሁሉም ሰው ውጪ ሲወጣ ሰላምተኛ ነው። ኢቭን ንግግራችን ሁሉ ምንድነው? ሎ አድርገን ነው የምንናገረው። እቤት ስትገባ ግን ሚልጣ ያለ ድምጽ ከሆነ እሱ አይደለም ማንነት። ስለዚህ ለውጪ ሹሩባ ብንሰራ ልብስ ብንለብስ ቢያምርብን በጣም ጥሩ ነው፣ ምንም ችግር የለም። ማማረ እግዚአብሔር ነው፣ ክብር ለእግዚአብሔር። ነገር ግን ዋናው ግን የት ነው? ባህሪያችን ላይ መሰራት አለበት። ታዲያ ይሄ የውስጥ ሰው የሚለው ባህሪ የሚለው ምንድነው? ይሄ የምንመርጥበትም የምንኖርበትም ካሌለም የምንፋታበት ባህሪ ምንድነው ካላችሁኝ፣ የመጀመሪያው ባህሪያችን ካራክተር፣ ጉድ ካራክተር ፎር ጉድ ሜሬጅ ጉድ ፋሚሊ ፍቅር ነው። ኢትስ ላቭ ጉድ ካራክተር ከሚባለው ነገር አንደኛው ፍቅር ነው። ግን ፍቅር የምንለው ኖርማል ፍቅር ሳይሆን አንኮንዲሽናል ላቭ። አሜን። ይህን በደንብ ስሙኝ። አንኮንዲሽናል ላቭ፣ እንዲህ ስላደረከኝና እንዲህ ስላደረክሽኝ እማይ ክብር ለእግዚአብሔር። ትላንትና እንዲና እንዲህ ስላደረከኝ በስህተት የሚሆን በድፍረት በሚስጥርም ይሁን በምን ስላደረከኝ የሚል ሳይሆን የእግዚአብሔር ጋድስ ካይንድ ኦፍ ላቭ፣ አንኮንዲሽናል ላቭ። ስንቶቻችሁ እግዚአብሔር አንኮንዲሽናል ላቭ ባይሰጠን መኖር አንችልም ብላችሁ ታምናላችሁ? እግዚአብሔር ምክንያት ቢደረድር የማይወደድ እዚሁ ስንት አለ? እኔ አሁን ምክንያት እግዚአብሔር ቢፈልግ የመጀመሪያው ከቸርች የምትወጪው ማንሽ? እኔ አንደኛ የሚያባረኝ እግዚአብሔር ነው። እግዚአብሔር የወደደን በምንድን ነው? ተኪ መስፈርት በሌለው ፍቅር እንዲህ ስላደረግሽ ወድሻለሁ አይደለም ያለው እግዚአብሔር። አሜን ነው። እንዲህ ስላደረግሽ ወድሻለሁ አላለም። ስለዚህ ምን አይነት ካራክተር ነው ቤታችን ላይ የሚያኖረን ካላችሁኝ፣ ከፍተኛ የሆነ የእግዚአብሔር ምን አዊ ፍቅር ያስፈልገናል። አንኮንዲሽናል ላቭ። አሁን ጠፋ ብዬ የምለው አንዳንድ ሰውማ አንኮንዲሽናል ላቭ የለውም። በቃ ቤቱ ላይ በጥባጭ ነው። ሚስቱ የዛሬ ታስታውሻለሽ 2009 ላይ እንዲያውም ስፔሲፊካሊ ጳጉሜ የፈረንጅ ላይ ጳጉሜ አምጥቶ ማለት ነው እንደዚህ የበደልሽኝን ብሎ ይላል። ያ ኮንዲሽናል ላቭ ነው። ስለዚህ ፍቅር በደልን አይቆጥርም። አሜን። ፍቅር ስለዚህ ካራክተር ነው ቤትን የሚያኖረው። እኔ ስብከቴ ቤቴን አያኖረው፣ ትምህርቴ ቤቴን አያኖረው። አሜን። የሚያኖረው ፍቅሬ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ኮንዲሽን ቢያስቀምጥ፣ አንዳንዶቻችሁ ኮንዲሽን ቢቀመጥ እንኳን እሞላዋለሁ የምትሉ ትመስላላችሁ። እኔ አልሞላውም። የእግዚአብሔር አንድ ኮንዲሽን እንኳን መሙላት አልችልም። እሱ ግን በምን መረጠን? አንኮንዲሽናል በሆነ ፍቅሩ መረጠን። ክብር ለእግዚአብሔር። ስለዚህ እውነተኛ ካራክተር እሱ ነው። እውነተኛ ካራክተር ሰላም ነው። ምክንያቱም የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ በጎነት። ሰላም ያለው ሰው ደስ ይላል። ፒስ ፉል የሆነ ሰው። ፒስ ደግሞ የሚረጋገጠው የችግር አለመኖር ሳይሆን በችግር ውስጥ መረጋጋት መቻል ማለት ነው። ስለዚህ ቤቴን የሚያኖረው አንደኛ ፍቅር ነው፣ ሁለተኛ ሰላም ነው፣ ሶስተኛ ደስተኝነት። ክብር ለእግዚአብሔር ይሁን። ሞልቶም ደስተኛ መሆን፣ ሳይሞላም ደስተኛ መሆን። ሁሉ ጊዜ እላችኋለሁ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ በጌታ አለ የእግዚአብሔር ቃል ሲናገር። ስለዚህ በጌታ ደስ የሚለን፣ በሁኔታዎች ደስ የሚለን ሰዎች እንድንሆን ያስፈልጋል ማለት ነው። ክፉ ካራክተሮች ምንድን ናቸው? ትዳርን የሚያፈርሱ ክፉ ካራክተሮች ምንድን ናቸው? አሁን የሚሰሩ ካራክተሮች ፍቅር፣ ደስታ፣ ሰላም ብያለሁ አይደል? ክፉ ካራክተሮች ትዳርን የሚያፈርሱ ምንድን ናቸው? የመጀመሪያው የኑሮ አጋራችንን ሴትም ትሁን ወንዱን ማለት ወንዱ ለሴቷ ሴቷ ለወንዱ እንዲዋረድ መፈለግ በጣም ክፉ ባህሪ ነው። ይሄ እሱ ዝቅ እንዲል እሷ ዝቅ እንድትል ማሰብ።
በጣም ክፉ ባህሪ ነው። አያኖርም። ይሄ አንዳንድ ሚስቶች የባላቸውን ዝቅ ማለት ብቻ የሚጠሙና የሚፈልጉ አሉ። ወይንም የሆነ ነገር ሲሆንበት እዩት ወደቀ ብለው እንትኑን መውደቁን ከመሸፈን ይልቅ እንደ ማን ነበር የሸፈኑት የኖህ ልጆች ያጋለጠው ልጅ አለ አይደል? ያ ደግሞ ሸፈነው። ከመሸፈን ይልቅ ባሌ እኮ አይችልም፣ ባሌ እኮ እንዲህ ነው፣ አባታችሁ እኮ ምንም ነገር ባይደው አባታችሁ አልነገርኳችሁም እንጂ እንዲና እንዲህ ባህሪ ያለው አታቁም እናታችሁን እኮ እኔ ብነግራችሁ እያለ እናታቸውን ለማስጠላት የሚሰራ አባት አለ። ይሰማል። አጋላጭ ማለት ነው። ክፉ ባህሪ ምንድነው ካላችሁኝ እንዲዋረድ ጥሩ ንግግር ተናግሮ ዋው ሰዎች ሲሉት እሷ ትነሳና ባይ ዘ ዌይ ነገር በቀደም ከሰው ነው እኮ የሰማው ትላለች። ሰዎች እኮ ተደንቀዋል። ወይንም ደግሞ ጥሩ እሷ በሰው ፊት አምሮብሻል ዛሬ እንዴት አምሮባታል ምናምን ስትባል ባይ ዘ ዌይ እንን ልብስ ከህቷ ቷ በቃ መወደዷን መከበሯን አይፈልግም። ክፉ ካራክተር ማለት ሰው ሲያደንቅ አብሮ አለማድነቅ እንዲዋረድ መፈለግ። እኔ አውቃለሁ የዚህ አይነት ሴት አውቃለሁ በደንብ። ባሏ በሰዎች መካከል አንድ ነገር ግሎሪፋይ መሆን ሲጀምር መሃል ገብታ ታስቆመ። ልክ ግን እሱ ሲሳሳት ማለት ነው ሲሳሳት ያንን ነገር ምንድነው የሚባለው? ይሄ ማድመቅ ነው የሚባለው። ጽሁፍ ስንጽፍ ድርብ ጽሁፍ ሲጽፍ እንደዚህ ድርብ የምታደርግ ከዛው ተሳስቶ የሆነ ከወደቀ ወይ ደግሞ ወይ ሲጎርስ ልብሱ ላይ እዩት አበላል እንኳን አይችልም የሚሉ አበላል አትችልም እኮ እሷ አለባበሷን እዩት ብለው ችግርን ማጉላት። እግዚአብሔር ችግር አያጉላም። ችግራችንን ቢያቅ እንኳን ችግራችንን አያጉላውም። እንዲያውም ችግርሽን ምን ያደርገዋል? ይሸፍንልሻል። ለሰው እንኳን ሚስጥራችንን አያወጣ። ስለዚህ ክፉ ባህሪ ምንድነው? እንዲጎድን ወይንም ባልየው ይሳሳታል። የማይሳሳት ባል የለም፣ የማትሳሳት ሚስትም የለችም። ግን ያንን ነገር ለልጆች ኤክስፖዝ ማድረግ፣ ለናቷ ኤክስፖዝ ማድረግ፣ ለአባቷ ኤክስፖዝ ማድረግ፣ በሚገባ እንዲጠላ ማድረግ ወይንም እሷን እንድትጠላ ማድረግ የእግዚአብሔር ፈቃድ አይደለም። አሜን። ሰሞኑን አንድ ያገለገላቸው ባለትዳሮች ነበሩና ለረጅም ጊዜ በአንድም በሌላ ነገር ተለያይተው ነበር። ወደ ልጆቹ አባትየው ተመልሶ ሲመጣ ልጆቹ ፍቅራቸው ለአባታቸው ያለው 0.0 አልቀነሰም። for long days long years ሚስትና ባል ተለያይተው ነበረ። ሌላ አላገባችም፣ ሌላ አላገባም። ከረጅም ጊዜ በኋላ ሲገናኙ ልጆቹ ከእናትየው ጋር ነበሩ። ልጆቹ ግን ምን እንደማያውቁ ታውቃላችሁ? ባልየው ያደረገባትን አያውቁ። ሁሉ ጊዜ ስለ አባታቸው የምትነግራቸው ጥሩ እኮ ነው እሱ ስላልቻለ ነው የምትለው። ክብር ለእግዚአብሔር። አንዳንዷ ሚስት ግን በኢየሱስ ስም ኤክስፖዝ ማድረግ አኖይንቲንግ እንኳን ተሳስቶ አይደለም ረስቶ ራሱ ሁሌ እኮ ነው እሱ የሚረሳው። ሁሌ የማይችለው ነው ሁሌ የሚወራው። የሚያወራባት ማትችለው ነው። ስንት ነገር ትችላለች እኮ እሷ። ልጆቿን አጥብታ ያሳደገች አይደል? ያጠበች ስንት ነገር ያደረገች ነች። ግን ጉድለቷን ብቻ ነው የሚያወራው፣ የሚዘምረው፣ የሚዘፍነው። ስለዚህ ክፉ ባህሪ አጋላጭ ባህሪ የምለው እሱ ነው። ሌላኛው ክፉ ባህሪ ካራክተር ራእይን አለመደገፍ ነው። ራእይን አለመደገፍ፣ የእሷን ራእይ አለመደገፍ፣ የልቧን ሸክም አለመደገፍ። not supporting the vision she carried for the kingdom of God, even for the family, even for herself. ክብር ለእግዚአብሔር። ስራ መስራት እፈልጋለሁ ስትል ምን አንቺ ደግሞ ሁሌ ስራ ሁሉ አንተ ደግሞ ስራ ወይ ማገልገል እፈልጋለሁ ሲል ማገልገል ብቻ ምንድን ነው? ሁሉ ጊዜ she stand against his vision, she don't support። ክፉ ነው እሱ፣ ክፉ ባህሪ። ኳስ ጨዋታ የሚወዳለ ኳስ ጨዋታ ዋና አጥቂ ያለ አይደል? ሌሎቹ የክንፍ ተጫዋቾች ምናምን እንዲያውም ምንድነው የሚባሉት? አከፋፋይ ነው የሚባሉት። they distribute the ball አይደል? ኳሱን የሚያቀብሉት ካገባው እኩል ነው አይደል? በዚህ ዘመን የፊት አጥቂያቸውን እያቀበሉት ጎል እንዲያገባ ይረዱታል።
ከበረኛው ጀምሮ እስከ ተከላካዩ እስከ አማካዩ ይረዱታል። ዛሬ ብዙ ባሎች ራእያቸውን እንዳይፈጽሙ መሰናክል ከሆነው ሰይጣን በላይ መሰናክል የሆነችው ማነች? ቤት ውስጥ ያለችው ሚስት ነች። ስንት እህቶች ሰማይና ምድርን የሚያገናኝ ራእይ ተሸክመው ነው የሚዞሩት። እውነት ትልልቅ ራእይ ግን ምን ይላታል? ከካልቸሩ የተነሳ ሴት የጓዳ ነች፣ ሴት መውጣት የለባትም። ሰፖርት አያደርግም። በቃሉ ሰፖርት አያደርግም። በቃሏ ሰፖርት አታርግም። በገንዘቡ ሰፖርት አያደርጋትም። በጊዜው ሰፖርት አያደርጋትም። በገንዘቧ ሰፖርት አታርገው። ኦልዌይስ የእሷ ነገር ብቻ ከፍ ሲል ነው የምትወደው፣ ወይ የእሱ ነገር ብቻ፣ ወይ ለማይረባ ለትንንሽ ነገር ብቻ ነው ስትሰጠው ወይም የሚሰጥ። ስለዚህ መጥፎ ባህሪ ምንድነው ካላችሁኝ፣ ውርደትን፣ ጉድለትን ማጋለጥ ነው። ሁለተኛ ራእይን ምን አለ ማለት አለመደገፍ። መማር እፈልጋለሁ ሲል እንዳይማር ነው መሰናክል የምትፈልገው። ትምህርት ቢጨምር እኮ ቤተሰቡ ላይ ይጨምራል፣ ህይወቱ ላይ ይጨምራል፣ ገንዘባቸው ላይ ይጨምራል። ወይ እሱ አማራለሁኝ አሁን ዲግሪን ይዣለሁ ማስተርስ እኮ 3 ዓመት እንደ 1 ዓመት ብጨምር ስትል የማትማርበትን ማአት ነገር ያቀርባል። ያ በጣም ከባድ ነገር ነው። እግዚአብሔር ከዚህ ይገላግለን። አሜን። ካራክተር በጣም ከባድ ነገር ነው። ሌላኛው ቤተሰብን የሚያፈርሰው ነገር ደብል ስታንዳርድ መሆን ነው። ደብል ስታንዳርድ መሆን ይሰማል። ምንድነው ደብል ስታንዳርድ መሆን ማለት? ዋትስ ደብል ስታንዳርድ? ለሷ ሲሆን ያ ይፈቀዳል። ልክ ያ ነገር እሱ ጋር ደግሞ ሲመጣስ አይፈቀድም። ለሷ ቤተሰብ ሲሆን እንዳይፈቀድ ያደርጋል። ለሱ ሲሆንስ ሳይጠይቅ ነው እንደው የሚያደርገው። ያ ምን ይባላል? ደብል ስታንዳርድ ይባላል። እግዚአብሔር ከዚህ ይፈውሳል። ሰው ደግሞ አእምሮ ይይዛል። እሱ ሊገዛ ሲፈልግ መግዛት አይቻልም ትለዋለች። እሷ ስትገዛ ግን የሚሊየን ነው የምትገዛው። እሷ ብርጭቆ ስትሰብር ምንም ኢትስ ኦኬ እሱ አልተሰበረም እኮ ከወደቀ ራሱ ቤቱ ተቃጠለ። እንደሱ መሆን የለበትም። አይመስላችሁም? ደብል ስታንዳርድ ከመሆን እግዚአብሔር ያወጣ። እግዚአብሔር ለሰው ፊት ምን አይልም፣ አይደለም። ቤት ከሚያፈርስ ነገር ካየሁት ነገር አንደኛው ደብል ስታንዳርድ መሆን። እግዚአብሔር ለሰው ፊት ምን አይልም፣ አይደለም። ለአብርሃም ያደረገው ለኔ ያደርገዋል። ለኔ ያደረገው እኔ በሄድኩበት መንገድ ለሚሄዱ ለሁሉም ያደርገዋል እግዚአብሔር። እኔም በተቻለ መጠን ለመኖር የምፈልገው። ስለዚህ ያንቺ አባት ሲደረግላቸው ደስ የሚልሽ ነገር ለሱም አባት ሲደረግ ሃሌሉያ አሜን። ያንቺ አባት ቤት መጥተው የሚያርፉና የሚደላደሉ ከሆነ የሱም አባት እንዲመጡ ማድረግ ኢትስ ሃሌሉያ። አንተ ብቻ ለቤተሰብ ሰፖርት እያደረግክ እሷ ደግሞ 5 ብር ልርዳ ስትል ሰሞኑን ታውቂያለሽ ገቢው አንሷል ከማለት እግዚአብሔር ያውጣን። አሜን። እኛም እነሱም ጋራ መሆን ጥሩ ነገር ነው። ደብል ስታንዳርድ መሆን ቤት ያፈርስ። አይቻለው ነው ሲፈርስ ቤት። እሺ ሌላው ክፉ ካራክተር ለችግር ብቻ የተከፈተ አይን መኖር በጣም ክፉ ነገር ነው። ለችግር ብቻ የተከፈተ አይን መሆን፣ ሁሉ ጊዜ የተሳሳተችውን ነገር እንጂ የሰራችውን መልካም ነገር አለማድነቅ፣ ሁሉ ጊዜ ወቀሳ ላይ ብቻ መሆን በጣም ቤተሰብን ያፈርሳል። ካራክተር በጣም ሁሌ እንዲያውም ሲጀምር ና እንቀመጥ እናወራለን ሲባል ምን አለ ማለት ነው? ወቀሳ አለ እንጂ ሰሞኑን እኮ ድንቅ ነገር ቤቱን እያደረ አመት ባሉን አሪፍ አድርገዋለች፣ ሁሉ ነገር አሪፍ አድርገዋለች፣ አልጋውን አሪፍ አድርገዋለች፣ ምግቡን አሪፍ አድርገዋለች፣ ሁሉ ነገር ምንም አድናቆት ከሱ አይወጣም። ያጠፋች የመሰለው ቀን ግን ዩኤን ስብሰባ ሁሉ ይጠራል እሷ ላይ ማለት ነው። አንድ ቀንም ያድናቆት ቃል የሌለው ሰው የዚህ አይነት ሰው በጣም አደገኛ ነው። አለማድነቅ በጣም ከፍተኛ ቤታችንን የሚያፈርሰው ነገር ነው። ይሄ በጣም ከባድ ነገር ነው። ሌላኛው በራሳቸው ብቻ ቤቱን የሚሞሉት ከባድ ባህሪ ነው። በራሳቸው ነገር ብቻ ቤቱን ሁለት ሰው ነው የሚኖረው ባልና ሚስት፣ ከዛው ልጆች አሉ። ቤቱ የነዚህ ሁሉ ነው። አሜን ነው የነሱ ሁሉ ነው። ስለዚህ
አንድ ሰው ብቻ ቤት ውስጥ ኮንትሮለር መሆን የለበትም። የኔ ነገር ብቻ ይሁን ማለት don't control the house, just share the house, share the TV, ክብር ለእግዚአብሔር፣ share the car, አሜን። sharing is caring አይደል? አሁን ኢትዮጵያ ውስጥ 80 ምናምን ብሔር ብሔረሰብ አለ ተብሏል። የብሔር ካልቸራል ምንድን ነበር የሚባለው ፕሮግራም የሚደረግ ከሆነ መታየት ያለበት ያንዱ ብሔር ነው አይደለም። የብሔር ብሔረሰብ ከተባለ ምን መሆን አለበት? ሁሉም ትንሽም ይሁን ቁጥሩ ትልቅም ይሁን ቁጥሩ ሁሉ ማለት ሼር ነው መደረግ ያለበት። አንዳንድ ቤተሰብ ስትገቡ ግን ሁሉ ነገር የሷ ቤተሰብ ነው ወይ የሱ ቤተሰብ ነው። ይሄ ጥሩ አይደለም። ቤተሰብ ላይ በአንድ ሰው ብቻ ባህሪና በአንድ ሰው መውደድ መሞላት። እሷ ብቻ የምትወደው ምግብ ነው ጠረጴዛ ላይ ያለው ወይ እሱ ብቻ የሚወደው። አንዳንድ ጊዜ ሰላጣም ይኑር፣ አሜን። አንዳንድ ጊዜ ክትፎም ይኑር፣ ክብር ለእግዚአብሔር። አንዳንድ ጊዜ ጾምም ይኑር፣ ፕሬዝ ጋድ። ሁሉም ነገር አንድ ትዳር ከያዘ ድሮ ሲንግል በነበርን ጊዜ ለብቻችን የፈለግነውን ቲቪ ማየት እንችላለን አይደል? የፈለግሽው እየቀያየርሽ ከምን ግን ሰው ቤታችን ስንጨምር ወረፋ አንስት። ክብር ለእግዚአብሔር። አሁን ረጅም ጊዜ ላጤ ሆነው የኖሩ ወንድሞችም እህቶችም ትልቅ ችግር የሚደርስባቸው መቼ ነው? ልክ ወደ ትዳር ሲመጡ ያቺ በላጤነት የለመዱትን የኔነት ግለኝነትን ማስቀጠል ነው የሚፈልጉት። ከተጋባም በኋላ የግል የለም። ከተጋባም በኋላ የጋራ ነው ያለው። በጣም አስቸጋሪ ሰዎች ማናቸው? አንድ ልጅ ሆነው 5 ዓመት ድረስ 6 ዓመት ድረስ ልጅ ካልተወለደ ቤት ውስጥ እነዛ ልጆች ሁሉ ቀይ ማን ነው? የነሱ ነው። ልክ ልጅ ሲወለድስ ሁለተኛ ልጅ ሼር ማድረግ እንዴት እንደሚከብዳቸው በኢየሱስ ግን ልክ እያወቁ ሲመጡ ግን ለወንድሜም ይሰራ ይላሉ። ስለዚህ የጋራ ቤት እናርገው ቤቱም ማለት ነው። የኔ ብቻ አንበል። ስለዚህ እንደዛ ማድረግ የለብንም። እነሱ ብቻ ሲፈልጉ ምግብ መበላት፣ እነሱ ብቻ ሲፈልጉ ሽርሽር መሄድ፣ እነሱ ብቻ ሲፈልጉ እረፍት ማድረግ፣ እነሱ ብቻ መተኛ ሲፈልጉ መተኛት፣ እነሱ ብቻ ሲፈልጉ ቤተሰብ መጠየቅ፣ እነሱ ብቻ ከፈለጉ ጉዞ ማድረግ፣ እነሱ ካልፈለጉ ግን የነሱ ሙድ ነው ቤቱን የሚገዛው። የሌላኛው ሐሳብ አይሰማም። ዲክታተር ናቸው። ሳዳም ሁሴን በሏቸው በቃ የቤቱ እነሱ ፊል ካላል እነሱ ሲሞቁ ብቻ መሞቅ አለበት፣ እነሱ ሲቀዘቅዙ መቀዝቀዝ። ይሄ በምግብም በሴክሹዋል ላይፍም በምርጫም በመውጣትም በመግባትም እንቅስቃሴ በሙሉ እነሱ የፈቀዱት። ያንን በምናቸው ማየት ትችላላችሁ? ቤት ውስጥ አንድ ቲቪ ካለ በዛ ሞክሯቸው። በቃ እሱ የሚወደው ምን አይነት ፊልም ነው? የህንድ ነው። ቤት ውስጥ የሚከፈተው ምን ብቻ ነው? የህንድ ፊልም ነው። እሱ የሚወደው ካራቴ ነው። ቤት ውስጥ የሚከፈተው ምን ብቻ ነው? ወይኔ ሴትዮዋ በቃ ካራቴ ትጀምራለች ስትጨርስ። ምክንያቱም እሱ ነው ሰበቡ። እሷ የምትወደው የአሜሪካን ፖለቲካ ነው። ሌላ መስማት አትችልም። ከሰማ ጉድ ነው የሚፈለው። እሱ የሚወደው የኢትዮጵያ ፖለቲካ ነው። ሌላ ነገር ከለወጥክ ጉድ ነው የሚፈለው። እናንተ ልጆች ነው የሚባለው። ዲስ ኖት ራይት። ይሄ ካራክተር መስተካከል መቻል አለበት። ቤቱ ይፎስ። እስቲ አሜን በሉ። አዎ። ስለዚህ ትዳራችንን የሚያፈርሰው ይሄ ነው። ሌላኛው ቤትን የሚያፈርሰው ንቀት ነው። ንቀት እጃችን ላይ ስለገባች በፊት እንደዛ እንዳልተንሰፈሰፍንላት አበባ ይዘን እንዳልተንበረከክን ልክ እኛ ቤት እጃችን ላይ ከገባች በኋላ የቤቱ እናት ከሆነች በኋላ የድሮ 8 ቁጥር ወገቧ ከጠፋ በኋላ ንቀት ይጀምራል። ሁሉ በሱ ዘንድ የተከበሩ ናቸው። የሌላ ፓስተር ሚስት ትከበራለች። የሌላ አገልጋይ ሰዎች ይከበራሉ። የሌላ የወንድሙ ሚስቶች ይከበራሉ። የእህቶች ሚስቶች ይከበራሉ። ንቀት ግን ማጋ ነው? እሷ ላይ ነው የሚመጣው። እሷ ደግሞ በሚገርም ሁኔታ የተከበረች ነች። በቤቷ በትምህርቷም የተከበረች ነች። በመስሪያ ቤቷም አንደኛ ነች። ሁሉ ቦታ ክብር ትጠግባለች። ውርደት የምትጠግበው የት ነው? ቤት። ደግሞ ሁሉ ጊዜ የሰው ባህሪ ውርደት የምታገኝበት ቦታ መምጣት አትወድም። በደንብ ይሰማ ይሄ ነገር። በተለይ ክብርን በየቦታው የሚያገኙ አንድ ልጅ የሆኑ የሆነ እግዚአብሔር በመስሪያ ቤት ሞገስ፣ በትምህርት ቤት ሽልማት በሽልማት የሚያገኙ ሰዎች
ቤታቸው ሲመጡ የሚዋረዱ ከሆነ እዛ ቤት መምጣት አይፈልጉም። አውቀው እንደውም ከቤቱ ይጠፋሉ፣ ይሸሻሉ። የሌለ ፕሮግራም ሁሉ ይካፈላሉ። የማኔጀር ስብሰባ ይሰበሰባሉ፣ ከሌላ መስሪያ ቤት ጋር ይሰበሰባሉ። እንዲያውም የዘበኛ ስብሰባ ሙሉ ይሰበሰባሉ። አይደሉም እኮ ዘበኛ። ሰው የሚናቀበት ቦታ ረጅም ጊዜ መቆየት አይወድም። wherever you gonna despise የምትሆኑበት ቦታ በፍጹም መቆየት አትፈልጉም። ልክ ነኝ ወይስ ተሳሳትኩኝ? ሁሉ ጊዜ አንቺ ደግሞ የምትባይበት ቦታ እንትንሽ መኪናሽን አስነስተሽ ባግዚ ዘንድ አትሄጂም። ልክ እንደሄድሽ ምን እንደሚሉሽ ታውቂያለሽ። ደግሞ ይሄ ልብስ ምንድነው? ደግሞ ይሄ ነገር ምንድነው? ሁሉ ጊዜ እንደመገባ ትችት በትችት የሚሆንም እኔም ይሄድ አልፈልግም። I don't want to go there. አስተማሪ ያጨበጨበለት፣ መስሪያ ቤት ያጨበጨበለት፣ ምእመን ያጨበጨበለት፣ አገልጋይ ብዙ ጊዜ የፓስተሮች አገልጋዮች ቤት የዘማሪዎች ቤት የሚፈርስበት ትልቁ ነገር ሁሉ ቦታ ተከባሪ ናቸው። የት ነው የማይከበሩት? ቤታቸው። የትልልቅ ሰዎች ትዳር የሴቷም የወንዱም የሚፈርሰው ቤት ውስጥ አክብሮት የለም። ይሰገድላቸው እያልኩ አይደለም፣ ይሸብሸብላቸው በፊታቸው እያልኩ አይደለም። ግን ክብር ለሚገባው ክብር፣ ጥሩ ወጥ ከሰራች ክብር ይገባታል። ክብር ለእግዚአብሔር። ጥሩ ከለበሰች ክብር ይገባታል። አሜን። ጥሩ ልጆቿን ከያዘች የአደባባይ ሰው እንኳን ባትሆን ክብር ይገባታል። ዲስፓይስ ያደረግናቸው ሚስቶቻችንን ኮሬክት ልናደርግ ራሳችን ይገባል። አይመስላችሁም? ለጸሐፊያችን የማንለቀውን ቃል ለእሷ መልቀቅ የለብንም። በዚህ ንስሐ መግባት ካለብን በአደባባይ በፊታቸው ንስሐ መግባት አለብን። ክብር ለእግዚአብሔር። ስለዚህ ያላገባችሁ ወንዶችና ሴቶች ነገ ከነገ ወዲያ የምትመርጣት ሴት እንዲሁ ዳሌና ወገብ ወንድየው ደረትና ጸጉርና ውበት ቁመት ብቻ ከሆነ ባህሪ ግን ከሌለው እነዛ ከዛች ሴት የምንወልዳቸው ልጆች በሙሉ የሱን ባህሪ ነው የሚከተሉት። ከዳሌ በላይ ከጭን በላይ ከትከሻ በላይ ከቁመት በላይ በጣም ለልጆቻችን ወሳኝነቱ ነው ባህሪ ነው። ስለዚህ ልታገቧቸው ያሰባቸው ሰዎች ባህሪዎቻቸውን ሳታውቁ ፈረንጆች ምን ይላሉ? ዋይልድ ካት ይላሉ። ዋይልድ ካት ማለት የዱር ድመት ማለት ነው። ዋይልድ ካት ማለት ኃይለኛ፣ የሚጮሁ፣ ሰላም የማይሰጡ፣ የሚነሳነዙ ወንድና ሴቶች ይሆናል። በጣም በሚያሳዝን ሁኔታ አባትና እናት አፍንጫና ጆሮ፣ አይንና ቁመት የቆዳ ከለር ብቻ አይደለም የሚሰጡት። ምን ይሰጣሉ? ካራክተር በሙሉ ከነሱ እንካፈላለን። ስለዚህ ያቺ ሴትን ካራክተሯን ሳታያት ሳያስተካክል የምናመጣቸው ሰዎች ውጪ ሰውነታቸውን ብቻ ያየናቸው ሰዎች እሱን ካራክተር በሷ ብቻ ሳይሆን በልጆችህም ላይ በሱ ብቻ ሳይሆን በልጆች ያ ንዴት፣ ያ ቁጣ፣ ያ ኃይለኝነት፣ ያ ክፋት፣ ያ አንድ ጊዜ ከተቆጡ የማይመለሱ 2 ወር 3 ወር 5 ወር መዘጋጋት፣ ርህራሄ የሌለበት ኃይለኝነት፣ እኔ በቃ እንዴ ከተቆጣው ተቆጥቻለሁ የሚሉ ሰዎች 5 ደቂቃ ካረፈር 100 ደቂቃ ተብሎ የሚወራብህ ከሆነ ያ ካራክተር ማላ ይመጣል። የሚወርሱት አይናችንን፣ ቆዳችንን፣ ብሔራችንን ብቻ አይደለም። ልክ ነኝ ወይስ ተሳሳትኩኝ? እናትሽን የምትመስይበት ነገር የለም? አባታችሁን የምትመስሉበት ነገር የለም? እምቢ እንኳን የሚላችሁ ከዛች እናት ስለተወለደ ከዛ አባት። ስለዚህ ሳናጠና ሳናውቅ የተጋባን እናመቻመች፣ የተጋባን የምንችለውን ያህል በክርስቶስ በመንፈስ ቅዱስ በመወያየት ክፉ ባህሪዎችን እናስወግድ። ቲዲ ጄክስ ምን አሉ? ሰውነታቸው ዝም ብሎ ይወፍር ነበረ። አንድ ቀን ሌሊት እግዚአብሔር ምን አላቸው? የአባትን ዲመን አባር አላቸው። የአባትን መጀመሪያ kill or chase the demons of your dad አላቸው እግዚአብሔር። ምክንያቱም የቲዲ ጄክስ አባት በኩለ ሌሊት ተነስተው ፍሪጅ ከፍተው ይበሉ ነበር። ከዛው በኩላሊት ፌለሪትና በልብ ፌለሪት ነበር የሞቱት። ከዛው አባታቸው በሞቱ በተወሰነ ጊዜ ያ የመብላት አዲክሽን ማላይ መጣ፣
እሳቸው ከዛው እሳቸውም እየበሉ ሰውነታቸው እየከበደ ምን አላቸው እግዚአብሔር የአባትን ዲመን ግደል አላቸው። ስለዚህ እኔ አባቴ ላይ የማየውን መጥፎ ካራክተር የኔ ላደርገው አልፈልግም። ሴት ልጅ እንደ እናቷ ነች ይላል መጽሐፍ ቅዱስ ሲናገር። ከዛው ቲዲ ጄክስ ወይኔ ያሉ አባታቸው ያለ እድሜያቸውን የሞቱት እሳቸውንም ሊገድል መጣ። ከዛው እግዚአብሔር ረዳቸውና በዛ ድምጽ ከላያቸው ላይ አንድ ሰው የሚያህል ከ25 ፓውንድ በላይ አነሱ በጸጋ አሜን። ሰውነታቸው ቀነሰ፣ እስካሁን ድረስ በሕይወት አሉ። አባታቸውን የገደለው ኦቨር ኢቲንግ ሊገላቸው ነበር። ካልተሳሳትኩኝ ይህንን ሐኪሞች ካላችሁ ማርሙኝ። በጣም ስጋ የሚወዱ አባቶች ልጆቻቸውም ኢሚዲየትሊ ስጋ ይወዳሉ። አይታችኋል? አባቴ እኮ እንዲበላ ነበር እናቴ ልክ እንደዛ አመጋገብ ሁሉ እንደሚጋባ ልክ አልኮሊክ የሆነ አባት ልጆቹ ሳያውቁት ያ በማህፀን የሚተላለፍ የአልኮሊክ ነገር አለ። ስለዚህ ባህሪም እሱ ስለሆነ ልናስተካክል ይገባል። ሌላኛው በጥፋው ባህሪ ውሸት መናገር፣ ውሸታም መሆን በጣም ቤት ይሰብራል። ያልሄድሽበትን ሄጃለሁ፣ ያላደረግሽውን አድርጌያለሁ። የተደረገው 2 ነው፣ የምናወራው 300 ነው። ቅጥፍ ያለ ውሸታም የሆነ ባል ሰይጣን ራሱ ውሸት ከሱ የሚኮርጅበት በጣም መሆን የለብንምና ውሸታምነት የእግዚአብሔር ፈቃድ አይደለም። ስለዚህ ቤታችንን የሚያፈርሰው ካራክተር ነው። የመጀመሪያው ሰይጣን ነው። ሁለተኛው ምንድነው? ካራክተር ነው። በጣም ልንፈወስ ከሚገባበት ነገር ባህሪያችንን ማስተካከል አለብን። ቁጣን መቆጣጠር መቻል አለብን። ተቆጪ መሆን የለብንም። ባገኘነው ነገር ሁሉ ተቆጪ መሆን የለብንም። የእግዚአብሔር ቃል ቁጡ ሰው ጠብን ይጭራል፣ ግልፍተኛም ብዙ ኃጢአት ይሰራል ይላል ምሳሌ 29 ቁጥር 22 ላይ። ቁጡ ሰው ጠብን ይጭራል ይላል። የሚቆጣ ሰው ሁሉ ባገኘው ነገር ሁሉ የሚቆጣ የእግዚአብሔር ባህሪ አይደለም። ጋብቻ በፍቅር ብቻ አይቆምም። ጋብቻ በፍቅር ብቻ አይቆምም። ጋብቻ የሚቆመው በባህሪ ነው። ይህ የቤተሰብ ጊዜ ነው። ክብር ለእግዚአብሔር። በባህሪ ነው ጋብቻ የሚቆመው። ውበት ይቀየራል፣ ገንዘብም ሊጠፋ ይችል ይሆናል። ነገር ግን በጋብቻ ውስጥ ያለ ግን ባህሪ ገንዘብም ኖሮ ሳይኖር፣ ክብር ለእግዚአብሔር ይሁን፣ ውበትም ኖሮ ሳይኖር፣ ስልጣንም ኖረ ሳይኖር፣ ክብር ለእግዚአብሔር፣ ሰው ኖሮ ሳይኖር፣ ጸጋ በስቶም ጸጋ ሳይበዛ፣ አሜን ነው። ብዙ ሰው እየተከተለንም ትንሽ ሰውም እየተከተለን ባህሪያችንን ልናስተካክል ይገባል። የእግዚአብሔር ቃል የሥጋ ሥራ የተገለጠ ነው አለ። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ ስካር፣ ዘፋኝነት እነዚህን የመሳሰሉ ናቸው። እነዚህን የሚያደርጉ ሰዎች አለ የእግዚአብሔር መንግስት አይወርሱም አለ። እንኳን ቤት ሊሰሩ ቀርቶ የእግዚአብሔር እንኳን መንግስት አይወርሱም አለ። የመንፈስ ፍሬ ግን እነዚህ ናቸው አለ። ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋሃት፣ ቸርነት፣ እምነት፣ ራስን መግዛት ናቸው አለ። ስለዚህ እኔ ብርሃን ትዳሬን ልመራ የምችልበት ነገር ለብቻዬ ግን አልችለው። እኔ ብቻ ፍቅር፣ እኔ ብቻ ደስታ፣ እኔ ብቻ ሰላም፣ እኔ ብቻ መልካም ሆኜ አይቻልም። ወይ ደግሞ ባለቤቴ ብቻ መልካም ፍቅር ሆነ አይቻልም። ሁለቱም ወደዚህ ነገር ማደግ መቻል አለባቸው። አሜን። ከትዕቢት ልንጠብቅ ይገባል ራሳችን። ትዕቢተኝነት ከህይወታችን ሊጠፋ ይገባል። ትዕቢት ማለት እኔ ብቻ ትክክል ነኝ ማለት ነው። መጽሐፍ ቅዱስ ምሳሌ 16:18 ላይ ትዕቢት ጥፋትን፣ የእብሪትን መንፈስ ውድቀትን ትቀርማለች ይላል። ትዕቢት አም ራይት ኦልዌይስ፣ እኔ አልሳሳትም፣ በዘመኔ በሙሉ በዚህ ጉዳይ ተሳስቻል። ኧረ ተው፣ እግዚአብሔር ሲያይ በነበልባል አይኑ ስህተት አለኝ አለ። እግዚአብሔር በሁላችንም ስህተት ያያል፣ በመላእክቱ ላይ ሳይቀር ይላል። ጸጋ ይብዛልን። ከዚህ በላይ ከሄድኩኝ የጋብቻ ትምህርት በአንድ ቀን አያልቅም፣ ብዙ ነው። የዛሬ መልእክቴ ይሄ ነው። የጋብቻ ጠላት አለብን። የጋብቻ ጠላት ምንድነው?
የቤተሰብ ጠላት ምንድነው? የመጀመሪያው ሰይጣን። ለምን ሰይጣን ሆነ ካላችሁ ሰይጣን እግዚአብሔር የሰራውን ነገር ማፍረስ ስራው ነው። አይተኛም፣ እንደውም ለዛ አንቀላፋም። በቃ ስራው ነው ይሄ። የደንገነትን ያፈርሰው በዚህ ነው። ቤተክርስቲያንን ዛሬ እግዚአብሔር የሰራውን እየፈለገ ብቻ እያሸተተ ልክ አውራሪስ ነው ምናምን የሚባል አውሬ ያለ አሉ እየሮጠ የሚሄደው እሳት ባለበት እሳቱን ማጥፋት ነው። እሳት አይወድም። እግዚአብሔር የመሰረተውን ነገር ብቻ እየፈለገ ማጥፋት የማሰራ ነው፣ የሰይጣን ስራ ነው። ሁለተኛ ባህሪ ነው። ቤትን የሚያፈርሰውም የሚያቆመው ባህሪ። ክብር ለእግዚአብሔር። ነገም ኢቭን ሰው የሚያለቅስል ክብር ለእግዚአብሔር ሰው የሚያወራል ምንህ ነው? ባህሪ ነው። አቤት የሱ እኮ ፍቅር፣ አቤት የሷ ፍቅር፣ አቤት የሷ እንትን። ኢቭን መጽሐፍ ቅዱስ ምሳሌ 30 መልካሟን ሴት እንኳን ያወራላ ምንዋን ነው? ፕሮቨርብስ ቻፕተር 31 ኖቨል ውመን የተባለችዋ የተወራላትን እዩት፣ ሄዳችሁ ተመልከቱት። እንዲያውም ምንድነው የሚለው? ደምግባት ምንድነው ነው የሚለው? ከንቱ ነው ይላል። አይገርምም? ሲጨርስ ማለት ደምግባት ከንቱ ነው፣ ውበት ከንቱ ነው ብሎ ይጨርሳል። እግዚአብሔርን የምትፈራ ሴት ግን ማን ያገኛታል ይላል። እሱን ገልብጣችሁ ለወንድም አንብቡት። ክብር ለእግዚአብሔር። ስለዚህ ቤቷን የሰራችው ሴትዮዋ በምኗ ነው? በባህሪዋ ነው። ትጋት ባህሪዋ ነው። ፕሬዝ ጋድ። በሌሊት ትነሳለች ይላል። በሌሊት የሚነሳ ማለት ነው። ለወንድም ለሴትም ለቤተ ክርስቲያን የተጻፈ ነው እሱ። መጽሐፍ ቅዱስ ሲናገር ከጨቅጫቃ ሰው ጋራ ከመኖር ይላል በጣራ በሚያንጠባጥብ ቤት መቀመጥ ሁለቱ እኩል ናቸው ይላል። በጣም ስለዚህ ቤትሽን የሚያፈርሰው እናቴ ሰይጣን ብቻ አይደለም። ሰውየው ናቸው አሉ በጾም እንቁላል መቀቀል ፈልገው አሉ። የድሮ እንትን ነው። በጧፍ አሉ ጾም ነው፣ ሮብ ቀን ነው፣ አርብ ቀን እንቁላል አማራቸው። ከዛው ጧፉን አበሩትና እንቁላሉን ሳይሰብሩት ውስጥ እንዳለ መጥበስ ፈለጉ እና ሲጠብሱት ተማሪያቸው ድንገት በር ከፍቶ ገባ። ከዛው አራ አባ ጾም እኮ ነው ዛሬ ሲላቸው ሰይጣን አሳሳተኝ አሉት። ከዛ በኋላ ሰይጣን በዛ ሰዓት ተከሰተና አሉ እኔ ራሱ የነን ታክቲክ ከዛሬ በፊት አይቼው አላቅም አለ። ራሱ ዲመን አይቼው አላ እዚህ አይነት አጠባበስ እኔ አይቼው አላቅም አለ። ባህሪያችንን እናስተካክል። ሰይጣንን አንምሰል። ማንን እንምሰል? እግዚአብሔርን እንምሰል። እግዚአብሔር ፍቅር ነው። አሜን። እግዚአብሔር መሐሪ ነው። ያንን ክፉ ባህሪያችንን ስንገልጥ እግዚአብሔርን ነው የምናሳየው፣ ሰይጣንን ነው የምናሳየው። በመልካም ባህሪ ማንን ነው? በምህረት በቸርነት በይቅርታ ትዳራችን ውስጥ እግዚአብሔር ይታያል። ምሳሌ ጥሩ ስለሆነ ነውና ከሰይጣን አንብለጥ። አሜን። በባህሪያችን ወንዶችም ሴቶችም ይሄ የጾታ ትምህርት ስላልሆነ እንደ ቤተሰብ እኔ ሚስቴን ማኖር የምችለው በመልካም ባህሪ ነው። ሚስቴን ማኖር የምትችለው በመልካም ባህሪ፣ ልጆቻችንም በመልካም ባህሪ ነው። ኢቭን በእኔ እንኳን በዚህ ጋር ስብከት ከኔ ጋር መኖር አትችሉም። ምክንያቱም ስብከት የእግዚአብሔር ጸጋ ነው። ስብከት ለአንድ ሰዓት ለምን የሚሰጥ ኃይል ነው። ከወረድኩ በኋላ ግን የምኖረው በምኔ ነው? በባህሪ ነው። ብዙ ሰዎች መድረክ ላይ አሪፍ ናቸው። ፑልፒት ላይ ሲቆሙ የኳየር ልብስ ሲለብሱ የክህነት ልብስ ሲለብሱ አሪፍ ናቸው፣ ደስ ሲሉ እሱን እናይና ስንከተል ውጭጋዊ ባህሪያቸው ጥሩ አይሆንም። ባህሪያቸው ግን ጥሩ የሆነ ሰዎች አሜን፣ ስብከታቸው እንኳን ባይሳካ አሜን ትላላችሁ። ምክንያቱም you know them። ስለዚህ ይህንን እንድናደርግ እግዚአብሔር ጸጋ ያብዛልን። ከዚህ ብዙ እንቀጥላለን። ብዙ ትዳሮች መሰረት ይታደሳል ብዬ አስባለሁ። ስለዚህ እዚህ ጉባኤ ውስጥ ያላችሁ ትዳራችሁን ብጥብጥ እያደረጋችሁ ያላችሁ በባህሪ ተይ ይልሻል እግዚአብሔር። እየሰማችሁኝ ያላችሁም ሰዎች ተው ይልሃል እግዚአብሔር። ተስተካከሉ ይላል እግዚአብሔር። ተስተካከሉ ይላል እግዚአብሔር።